ጥናት አካሄዶ በዛ ጥናት መነሻ የቦርዱን የ5 ዓመት ስትራቴጂክ ፕላን አዘጋጅቷል። ይሄ የቦርዱ የ5 ዓመት ስትራቴጂክ ፕላን 6 መሰረታዊ የሆኑ አምዶች ሲኖሩት አንደኛው አምድ ኢኖቬሽን እና ቴክኖሎጂ የሚባለው ነው። ይሄ እንግዲህ ኢኖቬሽን እና ቴክኖሎጂ መሰረት በማድረግ ሀገራችን ለመጀመሪያ ጊዜ መራጮች በዲጂታላይዜሽን የሚመዘገቡበት እጩዎችም በተመሳሳይ በዚሁ በዲጂታላይዜሽን የሚመዘገቡበትን ሶፍትዌር በማልማት ዛሬ ነው ለእናንተ ለማቅረብና በህጋዊ በይፋዊ መንገድ ለማስመረቅ ተገኝተናል። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ስራ ሲሰራ ማለትም የቴክኖሎጂ ልማት ወይም የሶፍትዌር ዲቨሎፕመንት ስራ ሲሰራ ከ1 ዓመት ከ8 ወር በላይ ሆኗል። በዚህ ሂደት ውስጥ ብዙ አውረዶችን ብዙ መንገዶችን አልፈን እነሆ ዛሬ በይፋ ይህንን የለሙትን ሁለቱን መሰረታዊ የሆኑ የለሙትን ሶፍትዌሮች ለእናንተም ለማስተዋወቅ እና በይፋ ለማስጀመር የተደረገ ፕሮግራም ነው።